እንዴት አደርክ? ነው እማ ካራቲስት ፈሪያለሽ? ካራቲስት? የም ካራቲስት? አሁን አንድ ካራቲስት ማለት ነው መተፍት ላይ ቆሞ ማለት ነው። ቢል ትፈራለሽ? አፈር ነገሩ የጤና ስላልሆነ ልፈራ ይችላል እኮ ምን? ስለዚህ ካራቴ ካልተማርኩ ትምህርት ቤት አልሄድም። ሄኖክ ጸጉሬ በሽበት እንዲወረድ ትፈልጋለህ? ሽበት ለምን እንደሚወጣ ታውቃለህ? እኔ እንጃ። ለምንድን ነው? ልጅ እናቱን በሆኑ ባልሆኑ ማበሳጨት ሲጀምር የእናት ጸጉር በሽበት ይከበባል። የአያቴ ዝፋን ጸጉር ለምን በሽበት እንደተወረደ አሁን ገባ። አባ ካራቴ ትፈራለህ? ምን ካራቴ ትፈራለህ? ማ እኔ ቀልደኛ ሲጀመር እኔ የፍራቻን ቃሉን ትርጉሙን አውቀዋለሁ። ወላ ካራቲስት ወላ ጁዶ ብትል ማንንም አልፈራም። እግሩን ይዤ ነው እንደ ጅራፍ ማጮ። ምን አለ በያዘኩት በእናትሽ ያውልሽ ይኸው ጫፎ ትንሽ ምንድን ነው ይሄ በረሮ ነው? ምንድን ነው ፈልጎሽ? በረሮ እኮ ነው የሚመስለው። እንዴ ለምንድን ነው ፀሐይ ማታጸዳው? እኔ ልድም። ስለዚህ ሁለታችሁም ካራቴ ትፈራላችሁ ማለት ነው። ትምህርት ቤት አልሄድም። እግሬን ነው የምሰብረው። እንዴ በረሮ የፈራው እንደው አንተን የምፈራ መሰለህ? ለብረም አትሄድም። ይሄ የሻሽ የተባለ ልጅ ነው። ባለፈው ሳምንት አርብ ሄኖክ ሰነጥቀዋለሁ። ሰነጥቀዋለሁ? ለምንድን ነው የሚሰነጥቀው? ስንጫወት እኔ ዳኛ ነበርኩ። ከዛ እኔ ዳኛ አለ። ከዛ እኔ ስለው ሄኖክ ሰነጥቀዋለሁ። ቁጣው ገብቶኛል። ግን ቆይ ሰነጥቀሃለሁ ያለ ካንተ ተተናክሎ ሆኖ ወይስ ደግሞ ከመሬት ተነስቶ ነው? ኧረ እኔ አልተተናኮልኩትም። ዝም ብሎ ከመሬት ተነስቶ ነው እንጂ ችግር የለውም እኮ መሰንጠቁን ይሰንጥቅ። ትላንትና ደግሞ አስደንጋጭ ነገር ተነገረ። ምን አለ? መጣና ማለት ነው ሄኖክ ሰንገዋለሁ። ሰንጋለሁ? መሰነግ እኮ ከባድ ነገር ነው። ያዋጣዋል ግን እኔ አሁን ያሳሰበኝ አደጋው ታይቷችኋል? የምን አደጋ? ከሰነጠቀኝ ከሰነገኝ ቀጥሎ የሚመጣው ገብቷችኋል? ምንድን ነው የሚመጣው ቀጥሎ? ምን ሊያደርግህ ነው? ሊሰለቅጠኝ ነው። እኔ ደግሞ በተለይ በዚህ ጊዜ መሰልቀጥ አልፈልግም። ታዲያ ወይ መሰልቀጥ የምትፈልግበትን ጊዜ ንገረው። ያትቀልድ እንጂ በስዬ እያስፈራሩት እኮ ነው። ቆይ አንተ እንደዛ ሲያስፈራራ ዝም አልከው? ወንድ አይደለ እንዴ? አፍንጫውን አትለው አልኩት እኮ። ተው እንጂ አፍንጫው። አይ ትዕግስት ፍራቻ አይደለም አልኩት። ጥሩ ብለህ ወይ ተረት ትዕግስት ፍራቻ እያልክ እንደሙሉ ቀን ተረታለን። ፈሪ አፍንጫውን ብትለው እኮ ደግሞ አይናገርህም ነው። እናንተ ምንም አይገባችሁ። ኢዮስያስ እኮ ሁለት ትልልቅ ወንድሞች 8ኛ ክፍል አሉት። እንደውም ትዕግስት ፍራቻ አይደለም ላልኩትም ለወንድሞቼ ነገር አስደግሳለሁ ብሎ ነው። ይሄ ኢዮስያስ የምትለው ልጅ ቤተሰቦቹ እንትን አላቸው እንዴ? ወፍጮ ቤት? እኔ እንጃ። ምን ሊያስፈጭኝ ይችላል ብለህ ታስባለህ? እንጃ። አጣራ። ለማንኛውም አይ በቃ ወንድሞቹ ከፈጩኝማ ምን ተረፍኩት። እኛ ትምህርት ቤት ሁሉም ወንድምና እህት አላችሁ። ሲጣሉ ይተጋገዛሉ። እኔ ግን ብቸኛ ነኝ። ማንም የሚያግዝልኝ የለም። መጨረሻ መደቆስና መፈጨት ብቻ ነው።